ሰላም ጤና ይስጥልን እንደምን ከርማችኋል? ይህ የጊዜ ዳት ካም ዌብሳይታችን ነው ከወጋገር ቴክኖሎጂስ። ይህንን የጊዜን ታይም ሺት ሶፍትዌር በተመለከተ የጀመርነውን ቪዲዮዎች እንቀጥላለን። ዛሬም እንደዚሁ እንደተለመደው አንዳንድ የተለያዩ ፊቸሮችን የምናይበት ዝግጅት ነው። ለበለጠ መረጃ ጊዜ GZIIE.com ላይ ገብታችሁ እዚህ ዌብሳይት ላይ የተለያዩ ሪሶርሶችን ማየት ትችላላችሁ። ቀጥታ ወደ ዝግጅታችን ልግባ። እንግዲህ ዛሬ የምናየው በተለያዩ ካስተመሮች የተጠየቀ እንዴት አድርገን የጠቅላላ የኢምፕሎዮችን አይዲ ካርድ ከነ ዲዛይኑ ወይ የቆየውን ዲዛይን እንዴት አድርገን ማየትና ፕሪንት ማድረግ እንችላለን የሚል ድጋሚ የመጣ ጥያቄ ነው። ምናልባት ተመሳሳይ የሆነ ቪዲዮ ልታገኙ ትችላላችሁ። ይሄኛው ከዛ በበለጠ ልናይበት የምንችለው ከጥያቄዎቻችን የምንመልስበት ጥያቄዎቻችሁን የምንመልስበት ቪዲዮ ነው ማለት ነው። በመጀመሪያ እንደ ካምፓኒ አድሚኒስትሬተር ከገባችሁ በኋላ ይህ እንግዲህ በካምፓኒ ደረጃ ያለ ነው። ኢምፕሎይዎች በዚህ ደረጃ ገብተው ሊያዩት አይችሉም። ስለዚህ የካምፓኒ አክሰስ ካላችሁ የካምፓኒ አክሰስ ውስጥ ትገባላችሁ። ከዛ ኢምፕሎይስ የሚለውን ትነኩና እዚህ ጋር ካሉት ውስጥ የትኛውንም አይዲ ካርድ ነክታችሁ የአይዲ ካርድ ፖርታሉን ትከፍቱታላችሁ ማለት ነው። እንግዲህ እዚህ የአይዲ ካርድ ፖርታሉ ላይ የተለያዩ ዲዛይኖችን ሴቭ ማድረግ ይቻላል። ይሄኛው አንድ ብራንድ ነው። ሌላ ደግሞ ብራንድ ሊኖራችሁ ይችላል ለተለያዩ ዲፓርትመንቶች እና ያንን ተመርኩዞ የተለያዩ ፕሪንቶችን ማውጣት ይቻላል ማለት ነው። ለምሳሌ ስድስተኛ ዲዛይን እዚህ ጋር ብራንዲንግ ልፍጠርና የተለያየ ቀለሞች ልስጠው። ለምሳሌ ሬድ ከለር ላድርገው ይሄንን። ከዛ ደግሞ ይሄ ባክግራውንዱን የተወሰነ እንደዚህ አይነት ኦከር ከለር ልስጠው። ሌላ ስሙን ጥቁር ይሁን። ኢምፕሎይ ታይትል እና ሌሎቹ እንዳሉ ይሁኑ። ከዛ ይሄን ዲዛይን 6 ነው ሴቭ ለዋለሁ። ኦኬ ሴቭ ስለው ዲዛይኑን እንዳለ እዚህ ጋር ያመጣዋል። ኤዲት ማድረግ ካስፈለገም እዚህ ጋር መጥቼ እንደገና ኤዲት ማድረግ እችላለሁ። ለምሳሌ ኩዊክ ቴክስት ቫልዩ እቺኛዋ እዚህ ጋር ያለችዋን ቫልዩ ሬድ ከምትሆን ይልቅ ሰማያዊ ማድረግ ከፈለኩኝ ሰማያዊ አድርግና ስቲል ዲዛይን 6 ላይ እንዳለውኝ ሴቭ ለዋለሁኝ። ተለወጠ ማለት ነው። በዚህ አይነት ሁኔታ ዲዛይኑን እንደዚህ አስተካክላለሁ። በተጠየቀው ጥያቄ መሰረት እንዴት አድርገን የጠቅላላ ኢምፕሎዮችን እናወጣለን የሚለው እዚህ ጋር ያለው በተን ነው። ለምሳሌ ይህንን በተን ራይት ክሊክ አድርጌ ከፍተው ጠቅላላ የድርጅቱን ኢምፕሎዮች በሙሉ በተሰጠው ዲዛይን መሰረት ይዘረዝራቸዋል ማለት ነው። ይሄ ያው የቴስት አካውንት ስለሆነ ተደጋጋሚ ፒክቸሮች ልታዩ ትችላላችሁ። ግን የፈለገውን ያህል ቁጥር ሰራተኞች ቢኖረው ካምፓኒው በዚህ አይነት ሁኔታ የካምፓኒዎቹን ሰራተኞች በሙሉ ሊስት ያደርግላቸዋል። ከዛም ፕሪንት ለማድረግ ያው የፕሪንት ዳያሎግን እንዲከፍትላችሁ ፕሪንት የሚለውን ስትነኩ እንዳሉ ሰራተኞቹ በዚህ ፔጅ ላይ ሊስት ሆነው ይወጣሉ። ይህንን ፕሪንት በማድረግ ለእያንዳንዱ ሰራተኛ ላሚኔት አድርጎ መስጠት ይቻላል። የተፈለገውን ጊዜ ማተም ይቻላል ማለት ነው። በዛ አይነት ሁኔታ የተለያዩ ብዛት ያላቸውን የሰራተኛ ካርዶችን ማተም ይቻላል። እንዲሁም በዲፓርትመንት ደረጃ ማተም ከተፈለገ ለምሳሌ ዲዛይን 5ን ለተወሰነ ዲፓርትመንት ብቻ ማተም ከፈለግን ይህንን መተን ከለወጥ ነው ለነዚህ ዲፓርትመንት ውስጥ ለተገኙ ሰራተኞች ብቻ ዲዛይኑ አምጥተን ህትመቱን ማካሄድ እንችላለን ማለት ነው። እንግዲህ ከሞላ ጎደል የዚህ ጋር ያለ የአይዲ ካርድ ብራንዲንግን በተመለከተ ለጠቅላላ ሰራተኞች የሚሆነው እዚህ ጋር ያለው በተን ነው። እሱን በመንካት ማድረግ ትችላላችሁ። እንዲሁም ደግሞ ኦል ዲፓርትመንትስ ከተባለም እዚህ ጋር እንዳለ ሙሉ ለሙሉ ኦል ዲፓርትመንቶችን አንድ አይነት ቀለም በመስጠት ለምሳሌ 6ኛውን ስታይል አድርገው እንደገና ያወጣልናል ማለት ነው።
ስለዚህ በዛ አይነት ሁኔታ እዚህ ጋር ያለውን የአይዲ ካርድ ዲዛይኖቻችሁን መጠቀም ትችላላችሁ። ፕሪቪው ማድረግ የምትፈልጓቸው ነገሮች ካሉ እዚህ ጋር ፕሪቪው ማድረግ ይቻላል። ይህንን ሰሌክት ስታደርጉት ፕሪቪው እዚህ ጋር ሊታያችሁ ይችላል ማለት ነው በቀላሉ። ከሞላ ጎደል ይህንን ይመስላል። እንደተለመደው ከዚህ ኢንተርፌሳችሁ ለመውጣት እዚህ ጋር ያለችዋን የቁልፏን በተን በመንካትና እንዲሁም እሱን ካልደረሳችሁ ደግሞ እዚህ ጋር ሎግ አውት የሚለውን ቀዩን በተን በመንካት መውጣት ትችላላችሁ። ኢንተርፌሳችንን ወደ አማርኛ መለወጥ ይቻላል። በምትፈልጉት ቋንቋ ስራ ላይ ሊውል ይችላል ማለት ነው። በሌላ ፕሮግራም እስክንገናኝ መልካም ጊዜ።